ሰላም ለታላሽ ተማካሪዎች አዲስ ናችሁ ሜላት እባላለሁ በዚህ ቻናል ሙሉና ጣፋጭ ማዘጋጀው ቻናሌን ሰብስክራይብ ያደርጋችሁ ቻናሌ ቤተሰብ ሆኖ ለነበራችሁ ደግሞ እንኳን በሰላም በድጋሚ ወደኔ ቻናል መጣችሁ ላለው ስለምሰጡኝ ፍቅር እጅግ አመሰግናለሁ ለዛሬ የቺፕስ አሰራር ይዤላችሁ መጥቻለሁ እንዴት ነው በቡላ ቺፕስ መስራት የምንችለው የሚለውን ነገር አብረን እናያለን አብራችሁኝ ነው ለቡላ ቺፕስ መስሪያ የሚያስፈልገን ግብአት በዋነኝነት ቡላ ያስፈልገናል የቡላ ዱቄት እኔ 200 ግራም አዘጋጅቻለሁ በመቀጠል 200 ግራም ድንች ጨው እንደ ፍላጎታችሁ እንደምትፈልጉት ያህል መጠን እና ቆንጆ በርበሬ ናቸው ስራችን ስንጀምር እንግዲህ እዚህ ጋር በብረት ድስት ውሃ አዘጋጅቻለሁ ከዛም ማረገው ነገር እንደወሰላችሁ ይሄ ያዘጋጀሁት 200 ግራም ድንች እንደዚህ አረጋና እቀቅላለሁ ማለት ነው ከዛም የቀቀልኩትን ድንች እንግዲህ እንደዚህ ልጬ አሳምሬ አምጥቻለሁ በስሎሊ ማለት ነው መጀመሪያ ስራ የማረጋው እዚህ ጋር መፈቀቅ ያዘጋጅቻለሁ ለመፈቀቅ እንደዚህ አርጌ ፈቃለሁ ማለት ነው ከዛም እዚህ ጋር ያለው 200 ግራም ቡላይ አለ እዚጋ ቆንጆ በርበሬ ያዘጋጃለሁ የምትፈልጉት ያህል እዚጋ እናንተ ከፈለጋችሁ የነጭ ሽንኩርት ዱቄት ወይም ሌላ አይነት ነገር የምትፈልጉት አይነት ቃና መጨመር ትችላላችሁ ከዛም እዚህ የምጨምረው ጨው ነው የምፈልገው ያህል ተቃላችሁ ትንሽ ጨው ሞቅ ይለዋል ስለዚህ የማረገው የሚቀጥለው ስራ የሚሆነው ከድንች ጋር በደንብ አድርጌ ቡላዬን አዋህዳለሁ አስፈላጊነቱ በጣም ትንሽ ውሃ ጠብ ያረኩኝ ታቦካለሁ ማለት ነው ልክ ሊጥ እንደሚቦካው ስታረጉ በደንብ እንደዚህ በትንሽ ያረጋችሁ ያያችሁ ነው ምክንያቱም ትንሽ ውሃ አለፍ ካለው ቡላ ታቃላችሁ ዞትልም ነው የሚለው ያቃጥልብናል ማለት ነው ከዛም ከድንቹ ጋር በደንብ እንዲዋሃድ ማለት ነው ቡላውና ድንቹ ምንም ተለያይቶ እንዳይቀመጥ አንድ ላይ እንዲዋሃድ በደንብ አድርገን እናሸዋለን እንደዚህ በደረቁ ከዛም ቅርጽ ለመስጠት እንሞክራለን ማለት ነው ያማረ ቺፕስ እንዲሆንልን ማለት ነው በጣም ይሄ እንዳው ማለት ነው የምታወፍሩት አይ ምንም ችግር የለም ትልቆና ከዚህ ማንቀም ትችላላችሁ እናረጋውና አራት ማዕዘን እንዳይሆንብን ይቻላል ማለት እንደዚህ ለላርገን ተምገጠም ማርገን ተፈለጋችሁት ሰሃን ሊሆን ይችላል እዚህ ውስጥ እንደዚህ ያስቀምጥና ከዛ ለ2 ሰዓት ያክል ፍሪጅ ውስጥ ተቀምጧለሁ ማለት ነው ከ2 ሰዓት በኋላ እንግዲህ እናወጣለን ማለት ነው እዚህ ጋር የፈላ ውሃ አዘጋጅቻለሁ ሲፈላ አማረገው ነገር ቢኖር ይሄን ያስቀመጥኩትን የተቀለልኩትን በላስቲክ ማለት ነው እንደዚህ እፈታና ይሻላል ቀስ ብዬ እንዳማረበት እዚህ ውስጥ ከተታለሁ ከዛ ለ30 ደቂቃ እንደዚህ እንዲፍለቀለቅና እንዲበስል አድርገዋለሁ ከዛ እንግዲህ እዚህ ጋር አብስያለሁ ማለት ነው ለ30 ደቂቃ ሳም ማደርገው አውጣና ይችላል ሲበስል
ምንም ብዙ ሳልነካካ እንደዚህ አስቀምጬ አበርድና እንደማንኛውም ምግብ ማለት ነው ከዛ ሲበርድልኝ ለ24 ሰዓት ፍሪጅ ውስጥ ከተዋለሁ ማለት ነው ግን መጀመሪያ እዚህ ጋር መቀዝቀዝ አለበት ይሄ የሚታወቅ ሂደት ነው ማለት ነው ከዛ 24 ሰዓት ፍሪጅ ውስጥ አቆየዋለሁ ያው እንግዲህ ከ24 ሰዓት በኋላ ቡላችን ይሄን ይመስላል ማለት ነው ትላንትና በዚህ ሰዓት ነበር የከተትነው አይታችኋል በጣም እንደገንፎ ነበር ለመቁረጥ ስለማይመች እንግዲህ ፍሪጅ ውስጥ ገብቶ እንደዚህ መድረቅ ነበረበት ጄል ነገር ስለነበረ አሁን ደርቆልናል እንደዚህ የሚቀጥለው ስራ የማረገው እንደውሳችሁ እንደዚህ አትመቆጫ አዘጋጅቻለሁ ከዛ በኋላ ለማያዝ እንደምችል እንደዚህ ላርጋ በመፈልገው መልኩ እንግዲህ ቀስ ይያለን ሁሉም እኩል አይነት መጠን እንዲኖረው እንቆርጣለን ማለት ነው ይሄው እንግዲህ እንደዚህ እንደምታዩት በዚህ መጠን ነው እኔ ያደረኩት ይታያችኋል አይደለ እናንተም በዚሁ በኔ ባርኩት መጠን በታረጉ ቆንጆ ነው እላለሁ ምክንያቱም እንደነገርኳችሁ በፀሐይ ምክንያት ከውስጡ ውሃው እንዲተን ስለሚፈልግ ስለዚህ በስሱ መሆን መቻል አለበት እዚህ የምታዩት ጥቁር የቁንዶ በርበሬ ነው እኔ በቁንዶ በርበሬ ለመጨው በጣም ነው የምወደው እናንተ በፈለጋችሁት እንደነገርኳችሁ በነጭ ሽንኩርት ፓውደር በኬቻፕ በባርቢኪው ሶስ በፈለጋችሁት ማረግ ትችላላችሁ ቃናውን እናንተ ናችሁ የምትመርጡት መስጠት ትችላላችሁ እንግዲህ ማረጉ ከዚህ በኋላ ልክ እንደዚሁ እንዳለ ማለት ነው በነጣጨቅ ሸፍኜ ከ8 እስከ 10 ሰዓት ፀሐይ ላይ አደርቀዋለሁ ማለት ነው እናንተም እንዳላችሁበት አካባቢ የፀሐይ መጠን ማለት ነው እስከሚደርቅ ድረስ ውጭ ማድረግ ይተበቅባችኋል ማለት ነው ምንም አይነት ንፋስና አቧራ እንዳይነካው በጨርቅ ብትሸፍኑት ይመረጣል በተረፈ ከ10 ሰዓት በኋላ እንግዲህ ደርቆ ደግሞ እናያለን እንዴት እንደሚሆን ይሄው እንግዲህ እንደዚህ እንደምታዩት በደንብ ድርቅ አርጌ አምጥቻለሁ ማለት ነው ከተሰማችሁ አላቀም ይታያችኋል በደንብ ነው የደረቀው ውስጥ ያለው ውሃ መጥፋት አለበት እንደነገርኳችሁ ዋናው ደግሞ ቀጫጭን አርጋችሁ መቆጣችሁ ነው ምክንያቱም ወፍራም ከሆነ ለመትነና ለማለቅ ውሃው ይቸግራል ማለት ነው እኔ አሁን እዚህ ጋር ዘይት አግያለሁ የጋለው ዘይት ላይ እዚህ ያረጋል ሳለ ማለት ነው ያለው ነገር አጥቶ እናወጣዋለን ምክንያቱም የተቀቀለ ስለሆነ የመብሰል ችግር የለበትም አሁን የምናደርገው ኩርሽም እንዴ
እንግዲህ እንደምታዩት እንደዚህ አሳምሬ አቅርቤዋለሁ ማለት ነው በጣም ቆንጆ ሆኖ ነው የመሰለው ምንም መብሰል የማያስፈልገውም ያው ዘይት ውስጥ የጋለ ዘይት ውስጥ በጣም በሰከንድ ነው እንትን የሚለው እንዲ ቆንጆ ነው የሚወጣው ማለት ነው ተጠብሶ ነው የሚወጣው ምክንያቱም ተቀቀለ ስለሆነ ጥሬ ይሆናል ብለን የሚያሰጋ ነገር የለም እንደምታዩት ላሳያችሁ ተሽላለ በዚህ መልኩ ነው የሚሰባበረው በጣም ቆንጆ ነገር ነው የምታዩት ጥቁር የጨመርኩት ቁንዶ በርበሬ ነው እናንተ እንደነገርኳችሁ በፈለጋችሁት ቃና ማረግ ትችላላችሁ ዋናው ቁም ነገሩ እኔ ያርኩትን ሂደቶች ማረግና ስትቆርጡ በጣም በስሱ መሆን መቻል አለበት መወፈር የለበትም ምክንያቱም ከወፈረ ላይ ደርቅላችሁና ውሃው እንደነገርኳችሁ ውሃው ላይ ተን ይችላል ውሃው ደግሞ ውስጥ ሆኖ ከተጠበሰ ትክክለኛው ቺፕስ ላይ መጣ ይችላል ማለት ነው በዚህ መልኩ ግን ከሰራችሁ ልክ እኔ እንዳልኩት ካደረጋችሁ የእውነት ነው ብላችሁ በጣም ትደነቁት እርግጠኛ ነኝ ለመጀመሪያ ጊዜ ነው የቡላ ቺፕስ ሲሰራ እንግዲህ ስለዚህ ከወደዳችሁት ላይክ ሼር ብታደርጉ በጣም ደስ ይለኛል ምክንያቱም ይሄ ለስራ መሆን የሚችል ነገር ነው መስራት የሚፈልግ ሰው ካለ መሸጥ የሚፈልግ ሰው ካለ ህይወት የሚቀየር ስራ ነው ብዬ ነው የማስበው እኔ ስለሰራሁት አይደለም የእውነት እናመላችሁ እኔ ሁሌ የምጠቀመው ምበላው በጣም ቆንጆ ነገር ነው እናንተ ማጠገብ በልታችሁ ፊታችሁ ላይ ያለውን ምን እንደሚባለው ሁኔታ ባይ በጣም ደስ ይለኝ ነበር ለማንኛውም ግን ቤታችሁ ሞክሩ ስሩ ብሎ ያለው የሀገራችን ምግብ እንግዲህ ከሰራንበት ብዙ ቦታ መድረስ ይችላል ብዙ ነገር መሆን ይችላል ይሄ ብቻ አይደለም ሌላም ነገር በእውቀታችን ተጠቅመን ከሰራንበት ይደርሳል ብዬ አስባለሁ በተረፈ ለዛሬ ያለኝ ቪዲዮ ይሄን ይመስል ነበር አዲስ ሆናችሁ ቻናሌ ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ኦል ምትሏን ደግሞ ጠቅ አድርጋችሁ ሁሌም ስራ ቪዲዮ ዳንስ ሊደርስ አድርጉ በሌላ በቆንጆ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ ባይ